ተፈቱ በቃ ተለቀቁ ጀዋር መሐመድ በቀለ ገርባ እስክንድር ነጋ አቦይ ስብሃት ነጋ አረው ፈታቻቸው ለምንድን ነው የተፈቱ መች ለምን እንደታሰሩ እንኳን አወቅን ለምን እንደተከሰሱ እንኳን አናውቅም ፍርድ እንኳን አላገኙም ፍርድ ሳያገኙ አንድ አመት ከግማሽ ታስረው ፍትህ የለም በቃ ማለት ነው እንዴት ነው ምህረት የሚደረግላቸው መች ተፈረደባቸው ፍርድ እንኳን አላገኙም ፍርድ እንኳን አላገኙም ወይኔ ጉድ ኢትዮጵያ ጉድ ሰራችሁኝ አብይ አህመድ ጉድ ሰራኸኝ ጉድ ሰራኸኝ አብይ አህመድ አንተ በቀቀን አንተ እስስት አንተ ገና ሰይጣንን ትፈታለህ አንተ ገና ሰይጣንን ትፈታለህ ኢትዮጵያውያኖች እናንተን አምኜ እኮ ነው እኔ 3 አመት እንቅልፍ አጥቼ ስራ አቋርጬ ወይ ጉድ ለዚህ ነው ጦርነቱ ለምንድን ነበር ግን ጦርነቱ ለምንድን ነው ጦርነት የተካሄደው ጦርነቱ ውሸት ነበር ማለት ነው ውሸት ነበር ማለት ነው ጦርነቱ አረፈታቸው እኮ ይዘውዬ 2 ሚሊዮን ዲያስፖራ ግቡ ዶላር ሰበሰበ አቦይ ስብሃት እኮ የጁንታ አባት አይደለም እንዴ አቦይ ጁንታ ነጋ እንዴት ተፈታ ኢትዮጵያ ህዝብ አሁንማ ክንፍ ታወጡለታላችሁ አሁንማ አይቻልም ዘመትኩኝ ብሎ ጦርነቱን ጨረስኩኛል አሁን ደግሞ የታሰሩትን ከላይ እስከ ታች 1 አመት ከግማሽ የታሰሩት ለምንድን ነው አብይ በቃ እስክንድር ነጋው ከእስር ቤት እስከ ፍርድ ቤት ፕላስቲክ ተሸክሞ በቃ ዙሮ የተከሰሰበት ምንድነው ፍርድ ሳያገኝ በምህረት ወጣ ይህ ግን ለኛ እኮ ጥሩ አይደለም ስንጠብቅ ነበር እኮ ኤቭሪዴይ እኮ እየጠበቅን ነበር አብይ ዝናሽ አንቺ እንዴት ነው ግን ባልሽን አትመክሪውም ኢትዮጵያ ሀገሪያ